በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ እስከዚህ ሰዓት ድረስ የጠበቀን በዚህ በተቀደሰችው ተራራ የሰበሰበን አምላካችን ቅዱስ እግዚአብሔር ዛሬም ዘወትር በፈጠረው ፍጥረት አንደበት ሁሉ ስሙ የተመሰገነ ይሁን። እናታችን ወላዲተ አምላክ የመድኃኒታችን ምክንያተ ድኅነት ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት ድንግል ማርያም ልጇ በፈጠረው በ22ቱ ስነ ፍጥረታት አንደበት ሁሉ ስሙ የተመሰገነ ይሁን። እናንተም እንደየክብራችሁ እንደየሚገባችሁ ወንድሞች ዲያቆናት፣ ወንድሞች እህቶች በኃያሉ በልዑል እግዚአብሔር እሱም ሰላምታ ሰላም እላችኋለሁ። እንደምን ቀረባችሁ? እንደምን አደራችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። መመስገን የባህሪ ገንዘብ የሆነ አምላካችን ቅዱስ እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ስሙ በድጋሚ የተመሰገነ ይሁን። እንኳን አደረሳችሁ። ያው ወንድሞቻችንና እህቶቻችን በዝማሬው ስለ ልደቱ ከሰማየ ሰማያት ወረደ ከድንግል ማርያም ተወለደ እያሉ አስተምረውናልና እንኳን ለበዓለ ልደቱ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ፍጹም ሰው ሆኖ ፍጹም አምላክ ሆኖ አምላክነቱን ሳይለቅ ሰውነቱን ሰው ሆኖ ላዳነን ለአምላካችን ለልደቱ በዓል እንኳን በሰላም አደረሳችሁ። እግዚአብሔር እንደወደደና እንደፈቀደ ከሰዓት መርሃ ግብር አለ አይደል? አዎ፣ የልደቱን ለዛ እንተውና ትንሽ ነገር እንነጋገራለን። የምንነጋገርበት የትምህርታችን ርዕስ የሚሆነው ሲሳየነ ዘለለ ዕለትነ ሲባል እንበለው። ሲሳየነ ዘለለ ዕለትነ የዕለት እንጀራችንን ስጠን ዛሬ። አልበላችሁም እንዴ? አልበላችሁም መሰላት? እውነት ነው። በላችሁ አልበላችሁም? ድብና አድርጋችሁ አይደል? ይህንን ኃይለ ቃል የተናገረው መድኃኔ ዓለም ኢየሱስ ክርስቶስ ነው። ይህን ኃይለ ቃል እንደተናገረው ብንል ደቀ መዛሙርቱ የክርስቶስ ደቀ መዛሙርት ዮሐንስ ለደቀ መዛሙርቱ ጸሎትን ያስተምራል። ጌታ ሆይ ለእኛስ ለምንድን ነው ጸሎትን የማታስተምረን ብለው በጠየቁት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ለጠየቁት ጥያቄ መልስ ለመስጠት ቅርብ ነውና እርሱ የቅርብ አምላክ ነውና ምን አላቸው? እናንተስ ጸሎትን አስተማራቸው። በዚህ በጸሎት ውስጥ ምን ብሎ አስተማራቸው? እናንተስ በምትጸልዩበት ጊዜ ምን በሉ? እንዲህ ብላችሁ ጸልዩ። ከዛስ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ እያለ አቡነ ዘበሰማያት ወይም ደግሞ አባታችን ሆይ ብለን የምንጸልየውን ጸሎት አስተማራቸው። ከዚህ ውስጥ የምናገኘውን ዛሬ መዘን ትንሽ እንነጋገራለን ማለት ነው። በአጠቃላይ አባታችን ሆይ ማለት ምን ማለት ነው ብንል 5 አበይት ነገሮችን በውስጡ ይዟል። ማን አባታችን ሆይ የሚለው ማለት ነው። ምንድነው ብንል የመጀመሪያው አባታችን ሆይ ብለን አባታችን ሆይ በሰማያት የምትኖር ከዛ ስምህ ይቀደስ። ይህ ምንድነው ቢሉ አባቶቻችን ሊቃውንት እንደሚያስተምሩት ሃይማኖት ነው ይላሉ። ምን አልኳችሁ? ሃይማኖት አንድ በሉልኝ። ሃይማኖትን ወይም እምነትን ይዟል። ለምን ብንል በአይን የማናየውን በእጃችን የማንዳስሰውን የማናየውን አባታችን ብለን ስንጠራው ይህ ምንድነው ይባል? ሃይማኖት ነው ብሎ አባቶቻችን ያስተምራሉ። ለምን ይባል? ሃይማኖት ማለት ምን ማለት ነው? ምን ማለት ነው? ማመን፣ መታመን አይደለም ነው አይደለም? ክርስቲያኖች ማመን መታመን ነው። ማንን ነው የምናምነው ብንል እግዚአብሔርን ደግሞ የማናየውን አምላክ አለ፣ ይህን ዓለም የሚመግብ አምላክ አለ ብለን ማመን መታመን፣ ይህ ሃይማኖት ነው። ታዲያ አባታችን ነው ብሎ የማያዩትን አባት ብሎ መጥራት ምን ይባላል? ሃይማኖት ይባላል። ይህንም ከስጋዊ አባት ሲለየው ለይቶ ሲያስተምራቸው አባታችን ሆይ ስምህ ይቀደስ፣ ከዛስ መንግስትህ
ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ሰማያዊ አባት እንደሆነ ፈቃድህ ቤት እንደሆነች አለ በሰማይ እንደሆነች እንዲሁም በምድር ትሁን። ከምድራዊ አባት ለይቶ አባታችን ሆይ ብሎ መጸለይ ይህ ምንድነው ብትሉ ሃይማኖት ይባላል ማለት ነው። ሁለተኛው መንግስት ትምጣ ማለት ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ከዛስ አቤት መንግስትህ ትምጣ አይደለም እንለው መንግስት ትምጣ ማለት ምንድነው? ምን ማለት ነው ቢባል ተስፋ ማለት ተስፋ ተወው ተረጎማል። ወይም ደግሞ መንግስት ትምጣ ማለት ተስፋ ማለት ነው ብለው አባቶቻችን ተረጉሙታል። ለምን ብንል ሁላችን በዚህ ተሰባሰብ ነው። ሁላችን በዚህ መልካም ነገር የምንሰራው ለምንድን ነው ቢባል መንግስተ ሰማይ ለመግባት ነው አይደለም ነው አይደለም ክርስቲያኖች ነው። ስለዚህ ይህ ምንድነው መንግስት ትምጣ ማለት ምን ማለት ነው ቢባል ተስፋ ማለት ነው ብለው አባቶቻችን ይተረጉሙላል ማለት ነው። ሌላኛው መንግስት ትምጣ ካለ በኋላ ምንድነው የምንለው ስንበለው መንግስት ትምጣ ከዛስ አቤት ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ከዛስ የዕለት እንጀራችንን ስጠን ዛሬ ምናችንን የዕለት እንጀራችንን ስጠን ዛሬ። ይህ ደግሞ ምንድነው ቢባል ፍቅር ይባላል። እሺ ስትጸልዩ የዕለት እንጀራዬን ዛሬ ስጠኝ ብላችሁ ጸልያችሁ ታውቃላችሁ? እሺ አዎ አባቴ ሆይ በሰማያት የምትኖር ስምህ ይቀደስልኝ፣ መንግስትህ ትምጣልኝ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆንልኝ ብላችሁ ጸልያችሁ ታውቃላችሁ? ለክርስቲያኖች አናውቅም አይደል? አንዱ ለአንዱ በማሰብ ያለው የሌለው እኩል የሚጸልየው ጸሎት ስለሆነ ምን ይባላል ቢባል ይህ ፍቅር ይባላል። ከዛ የዕለት እንጀራችንን ስጠን ዛሬ፣ ከዛ በደላችንን ይቅር በለን። ይህ ደግሞ ምንድነው ቢባል አባቶቻችን የሚተረጉሙት ትህትና ይባላል። ምን አልኩኝ? ትህትና። ምክንያቱም በገዳም ያሉ አባቶች፣ በደል የሌለባቸው አባቶች፣ ቅዱሳን አባቶች እነ አቡነ ተክለ ሃይማኖት እነ ገብረ መንፈስ ቅዱስ ብዙ ቅዱሳን አባቶቻችን በደል ሳይኖርባቸው ኃጢአት ሳይኖርባቸው ምን ብለው ጸልየዋል? አቤት በደላችንን ይቅር በለን በደላችንን ይቅር በለን ብለው ጸልየዋልና ይህ ምንድነው ይባል ትህትና ይባላል። አጠቃላይ ምንድነው ብንል ምንድነው ጸሎት፣ አጠቃላይ ጸሎት እነዚህ አምስት አበይት ነገሮችን ይዟል ማለት ነው። ታዲያ ወደ ርዕሳችን ስንመጣ ምንድነው ያለው? የዕለት እንጀራችንን ዛሬ ስጠን ወይም ደግሞ የዕለት እንጀራችንን ስጠን ዛሬ ብለን ነውና የተነሳ ነው። ይህ የዕለት እንጀራ ለኛ ለክርስቲያኖች ይህ የዕለት እንጀራችን ምንድነው ብንል እንደው ባጭሩ አባቶቻችን እንደሚያስተምሩት በቅደም ተከተል 8 ነጥቦች ይወርዳል። ስንት አልኩኝ? 8 ተጠይቃለሁ። እሺ የመጀመሪያው ጉምት አድርጋችሁ በልታችሁት የመጣችሁት አይደል? ዛሬ እንደውም ምንድነው የሚጎመር ነው አይደለም? ለክርስቲያኖች የተለጎመ ፈረስ ሲለቀቅ ምንድነው የሚሆነው? እርጥቡንም ደረቁንም እንደሚበላ ሁሉ አይደል? እኛም ደግሞ ዛሬ ለቁመተ ሥጋ የሚሆነን ለስጋችን ማቆሚያ የሚሆነን በልተን ነው እና የመጣነው። የመጀመሪያው የዕለት እንጀራችን ምንድነው ቢባል የምንበላው እንጀራ የምንጠጣው ውሃ ነው። ይህንን ማን ነው የሚሰጠን ቢባል እግዚአብሔር ነው የሚሰጠን። ማን ይሰጠናል? እግዚአብሔር ይሰጠናል። ምክንያቱም ዕለት እኛ እንሰራለን። የምንሰራውን እግዚአብሔር ካልባረከልን እንጀራ መብራት እንችላለን? ክርስቲያኖች አንችልም አይደል? ስለዚህ የምንበላው እንጀራ የምንጠጣው ውሃ ለዕለት ለስጋችን መቆሚያ። ሰው ያለ ስጋ ሰው ይባላል? ስጋ ከሌለው ስጋ ካልቆመች ሰው ይባላል? አይባልም ማለት በድን ነፍስ ከስጋው ስትለይ በድን ስለሚሆን ማለት ነው። ለምንድን ነው ነፍስ ከስጋው የምትለየው? ነፍስ በሰው አካል ውስጥ የምትኖረው ሲሆን ነው። ሰውየው ሲበላ ነው አይደል? ሰውየው ሲበላ ሲጠጣ ነፍስ በሱ ውስጥ ትኖራለች። ይህ ብቻ አይደለም፣ የነፍስ ምግቧ ደግሞ ለብቻዋ ስላላት ያንን ለብቻ እናያለን። ስለዚህ አንድ ሰው በቁመተ ሥጋ የሚንቀሳቀሰው ምን ሲል ነው ብንል ሲበላ ነው። ይህንን ደግሞ የሚያገኘው እግዚአብሔር ሲሰጠው ነው። ሰው ነግዶ፣ ሰው አርሶ፣ ሰው ቆፍሮ፣ ሰው ተምሮ እግዚአብሔር ካልባረከለት የዕለት እንጀራውን መመገብ ይችላል?
አይችልም። ስለዚህ የምንበላው የዕለት እንጀራችን ምንድነው ቢባል ይሄ እግዚአብሔር የሚሰጠን ዘወትር ሁልጊዜ የምንጸልየው ጸሎት የዕለት እንጀራችን የምንበላው ነው። አንድ ምግብ ቤት ይላሉ አባቶቻችን። ገብታችሁ ታውቃላችሁ? እሺ አሁን በህሊናችሁ ሂዱ። ምግብ ቤቱ በር ላይ ዛሬ በነፃ ነገ ይቅርታ፣ ዛሬ በክፍያ ነገ በነፃ፣ ዛሬ በምንድን በክፍያ ዛሬ ከፍሎ ነገ ደግሞ በነፃ። ከዛ ነገም ሲሄድ መቼ ነው? ነገ ነው በነፃ የሚበላው አይደል? ከዛ ነገ መቼ ነው? ነገ ማለቅ ያለው የለው። ስለዚህ የምንበላው ለዕለት የሚያስፈልገን የምንበላውን እንጀራ የምንጠጣውን ውሃ የሚሰጠን ማን ነው ቢባል እግዚአብሔር ነው የሚሰጠን። ስለዚህ ዘወትር የምንበላውን የምንጠጣውን እንጀራ የምንለብሰውን ልብስ ስጠን እያል አባታችን ሆይ ብለን የዕለት እንጀራችንን ስጠን ብለን እንጸልያለን ማለት ነው። ሁለተኛው ጤና ነው። ምን አልኳችሁ ክርስቲያኖች? ጤና ነው። ሰው የዕለት እንጀራ አግኝቶ ጤና ከሌለው መብላት ይችላል? ምናልባት ያው የነርስ ተማሪዎች ምናምን ስለሌሉ ላይቃወሙ ይችላሉ አይደል? በእንጀራ ካልበላ ጤነኛ ሳይሆን ቀርቶ የሚበላው ምግብ ካልተመገበ በጤና ምክንያት ካልተመገበ መቆም አይችልም ማለት ምንድነው? ግሉኮስ ነው የሚሉት የጤና ተማሪዎች። ያ ተሰክቶለት ለራሱ ያ ምንድነው ለጤናው የሚስማማ ነገር ነው አይደለም? እውነት ነው። ዛሬ ጧት እንደው ምንድነው የበላችሁት? ቁርጥ ምናምን ነገር ይበላል ቁርጥ ያለ ማለት ነው አይደል? ሆዳችንን ቁርጥ የሚያደርግ ማለት ነው። ምን ለማለት ፈልጌ ነው? ሰው የሚበላው ምግብ ከፊቱ ተቀምጦለት እንቁላሉ ዛሬ አይደል? ሰዛ ስጋው፣ ቅቤው፣ ሌላው ማንኛቸው የሚበሉ ነገሮችን በፊቱ ተቀምጦለት ጤነኛ ካልሆነ መመገብ ይችላል ክርስቲያኖች? አይችልም ማለት ጤነኛ ሆኖ የሚበላው ምግብ ፊቱ ተቀምጦለት ከዛ በጤና ምክንያት እያየ ብቻ ምን ይላል? ወደዛ ፈቃድልኝ ይላል። ስለዚህ የዕለት እንጀራችን ምንድነው ቢባል ሁለተኛው ጤና ነው። በዚህ በትንቢተ ኤርምያስ ላይ እኔ ጤናህን እሰጥሃለሁ ከቁስልህ እንላለሁ እፈውሳለሁ ብሎ መድኃኔ ዓለም ኢየሱስ ክርስቶስ እንደተናገረው፣ ስለዚህ ጤና የዕለት እንጀራ ነው። ምንድን አልኩኝ? ጤና የዕለት እንጀራ ነው። ሰው ጤነኛ ከሆነ የዕለት እንጀራው ማግኘት ይችላል። ሰው ጤነኛ ካልሆነ ግን ማግኘት ይችላል? አይችልም። ቢያገኝ እንኳን ግን መመገብ አይችልም ማለት ነው አይደል? መመገብ አይችልም። ምክንያቱም ጨንጓራ የሚነካል አይደል? ምግብ ጨንጓራ ምንድነው? በሽታ ነው አይደል? ከዛ ሌላም ነገሮች ምግብን የሚከለክሉ ብዙ በሽታዎች አሉ። ስለዚህ ጤና ማለት የምንበላው ከምንጠጣው ብቻ በሽተኛ መሆን አይደለም። አንደበታችን ጤነኛ አይደል? እግራችን ጤነኛ፣ እጃችን ጤነኛ። አንደበታችን ለምን ቢባል ለምስጋና፣ አእምሯችን ጤነኛ እግዚአብሔርን ለማመስገን፣ እግራችን ጤነኛ ወደ እግዚአብሔር ቤት ለመሄድ። ዛሬ እኮ ብዙዎች እውነት ነው አይደል? ወደዚህ ስትመጡ እናንተ ጤነኛ ያልሆኑ፣ እግራቸው ጤነኛ ያልሆነ፣ አንደበታቸው ጤነኛ ያልሆነ ወዴት ሄዳሉ? ለምግብ የሚሆነው ወይም ለከርሳቸው የሚሆነው ለአእምሯቸው ለአንድ ቀን እርካታ የሚሆን ነገርን ለማየት በእግራቸው ወደ መጥፎ ቦታ ሄደዋል አልሄዱም? ሄደዋል። ስለዚህ አንደበታችን ጤነኛ እግዚአብሔርን ለማመስገን፣ እግራችን ጤነኛ ወደ እግዚአብሔር ቤት ሄዶ ቃሉን ለመስማት፣ ይህ ጤናችንን ይህን ሁሉ ከሰጠን ሲሳየነ ዘለለ ዕለትነ የዕለት እንጀራዬን እግዚአብሔር ሰጠኝ እንላለን። የዕለት እንጀራዬን ምን ሰጠኝ? እግዚአብሔር ሰጠኝ። ምክንያቱም ጤና የዕለት እንጀራ ነውና ማለት ነው። ሌላኛው ሶስተኛው የዕለት እንጀራ ሰው ጤነኛ ነው እንበል፣ ሰው የሚበላው የሚጠጣው አገኘ እንበል። ነገር ግን ለነገ የሚያስፈልገውን የሚያገኘው በሰላም ወጥቶ ሲገባ ነው አይደለም? ክርስቲያኖች ነው አይደለም? በሰላም ሰው ከቦታ ቦታ ተንቀሳቅሶ ተምሮ ነግዶ አርሶ ምንም አድርጎ የሚመገበው በምንድን ነው ብትሉኝ፣ ሰላም ሲያገኝ ነው።
አይደለም። ሰላም ከሌለ እዚህ መሰባሰብ እንችላለን? ሰላም ከሌለ መማር እንችላለን? ሰላም ከሌለ ማረስ እንችላለን? አንችልም። ስለዚህ ሰላም የዕለት እንጀራ ነው። ምን አልኩኝ? ሰላም የዕለት እንጀራ ነው። ምክንያቱም መድኃኔ ዓለም ኢየሱስ ክርስቶስ እኔ ሰላሜ እሰጣችኋለሁ አለ። የምሰጣችሁ ሰላም እኔ ከምሰጣችሁ ሰላም ይለያል። ወይም ደግሞ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም። ምክንያቱም የሰላም ባለቤት ማን ስለሆነ? እግዚአብሔር ስለሆነ። አንድ መዝሙር አለ አይደል? እውነተኛው ሰላም ያለው ከደጅ ነው። እውነተኛው ሰላም ያለው ከደጅ ነው። እርዳኛ ልናወጥ ለምንሃለው፣ እርዳኛ ልናወጥ ለምንሃለው እያልን እንዘምራለን አይደል? ዘማሪያን እንደዚህ እያሉ ያመሰግናሉ። እውነተኛ የሆነ ሰላም የሚገኘው ከማን ነውና? ከማን ነው? ክርስቲያኖች ከእግዚአብሔር። እውነተኛ የሆነችው ሰላም የምትገኘው ከእግዚአብሔር ስለሆነ ለዚህ ነው መድኃኔ ዓለም ኢየሱስ ክርስቶስ መከራን በተቀበለ ሰዓት አይሁድ ክርስቶስን በሰቀሉት ሰዓት የክርስቶስ ደቀ መዛሙርቶች ፈርተው ክርስቶስን ይህን ንጹሕ የሆነ ክርስቶስን ያለምንም በደል ያለምንም ኃጢአት ከሰቀሉት እኛንማ ምን ሊያደርጉን ነው ብለው ፈርተው ተደበቁ። እነ ቅዱስ ጴጥሮስ ምንድን ነበር ያለው? ቅዱስ ጴጥሮስ አቤት እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ እኔ ሌሎቹ እንኳን ቢተውህ እኔ ምን አልልህም አልተውህም እስከ ሞት ድረስ አብሬ እከተላለሁ ያለው ቅዱስ ጴጥሮስ ምን አለ? ኋላ ፈራ። መከራው ሲጸና ሲያይ ፈራና በሰላም እጦት ምክንያት ምን አለ? ወደ ኋላ አለ። ከዛ አንተ የክርስቶስ ደቀ መዛሙርት ነህን አሉ። አይ ይሄን የምትሉትን ምን አለ? አላውቅም አላቸው። ምን ስለሌለ ነው? ክርስቲያኖች ሰላም ስለሌለ አይደል? ነው አይደለም? ስለፈራ በሰላም እጦት ክርስቶስ እንደዚህ ያደረጉ እኔ ደግሞ የእሱ ደቀ መዛሙርት ነኝ ብል እንዴት ያደርጉኛል ብሎ ፈራና ምን አለ? ወደ ኋላ ተመለሰ። ከዛም በኋላ ደቀ መዛሙርቱ ተሰብስበው ፈርተው በዝግ ቤት ምንም በር ዘግተው ምን አሉ? ተቀመጡ። ከዛ የሰላም ባለቤት እግዚአብሔር ምን አላቸው? ሰላም ለሁላችሁ ይሁን አላቸው። ምን አላቸው? ክርስቲያኖች እውነት ነው። ዛሬም ለሁላችን ሰላሙን ይላክልን። የሰላም ባለቤት ሰላሙን ይስጠን። ስለዚህ አራተኛው የዕለት እንጀራ ምንድነው ከተባለ ሰላም ነው ማለት ነው። ሰው በሰላም ተወጣ፣ ሰው በሰላም ተገባ፣ ሰው በሰላም ሰርቶ ታገኘ። እውነት ነው። ጤና እንኳን ለመታከም ሰላም ያስፈልጋል አይደል? ለክርስቲያኖች ሰው ታሞ እንደው አንድ ነገር እንገራችሁ። እዚህኛ አካባቢ ተፈጠረና ሴትዮዋ ለወልድ ምጥ መጥቶባት አሁን በዛ ሰሞን እና ኮማንድ ፖስት የሚባል ነገር አለ አይደል? በዛ ምክንያት መንገድ የወለደች እናት እናውቃለን። ለምንድን ነው? ሰላም ስለሌለ መንቀሳቀስ አይቻልም። ባጃጅ የተለያዩ ነገሮች ስለማይንቀሳቀሱ። ስለዚህ ሰላም ምንድን ነው ይባል? የዕለት እንጀራችን ነው። ሁላችን ከዚህ በሰላም ምክንያት ለቀን ነበር አይደል? ከዚህ ግቢ ለቀቅን ክርስቲያኖች ለቀን ነበር አይደል? ከዛ ሰላም ስለሰፈነ ሰላም ስላለ በሰላም ምናል ወደዚህ መጣን። ሰላም ባይኖር እንመጣ ነበር። አመጣጣቸው ሁላችንም ስለምናውቀው በሰላም ምክንያት በዚህ መምጣት የምንችለው በእነዚህ ነው የመጣ ነው። በወድ አይደል? ወደሴ ዙረን በተለያዩ አቅጣጫዎች ዙረን ነው የመጣ ነው። ይህ ምንድን ነው ይባል? የሰላም ዋጋዋ ነው። እውነት ለመናገር ለሰላም ዋጋ ያንሰዋል አይደል? ክርስቲያኖች እዚህ የመሰባሰባቸው ትልቁ ምክንያት ምንድን ነው? ሰላም በመሆኑ ነው። ስለዚህ የዕለት እንጀራችን አራተኛው ሰላም ነው ማለት ነው። አምስተኛ የዕለት እንጀራችን ፍቅር ነው። ምን አልኩኝ? ፍቅር። ሐዋርያው ቅዱስ ጳውሎስ እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ምንድን ናቸው? አንድ ናቸው። ስንቱ? እምነት፣ ተስፋና ፍቅር ሦስቱ አንድ ናቸው። ነገር ግን ከሦስቱ ማን ይበልጣል አለ? ፍቅር ይበልጣል። እውነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ምንድን ነው ያላቸው? እርስ በርሳችሁ ብትወደዱ እኔ በመካከላችሁ እገኛለሁ፣ እኔ በመካከላችሁ ተገኝቼ እባርካችኋለሁ ብሎ አስተምሯቸዋል። ስለዚህ ፍቅር፣ እርስ በርስ መዋደድ አንዱ የዕለት እንጀራ ነው። አንዱ የዕለት እንጀራ ነው።
እውነት ለመናገር ዛሬ ሰው ፍቅር አጥቶ እንደው ሰው እርስ በርሱ ከመጣላት ከአብሮ ከራሱ ከመጣላት አልፎ ከሰው ጋር ይጣላ መልሶ ከማን ጋር ይጣላል? ከእግዚአብሔር ጋር ይጣላል። በምንድን ቢባል በፍቅር እጦት አይደለም። አሁን እኮ እናትና ልጅ ፍቅር አይደሉም። እህትና ወንድም በፍቅር አይኖሩም። አባትና ልጅ በፍቅር መኖር አይችሉም። በምንድን ከተባለ ፍቅር ከመካከላችን ስለጠፋ ማለት ነው። ይህ ፍቅር ደግሞ የሚገኘው ከማን ነው ቢባል ከእግዚአብሔር ነው። ስለዚህ አምስተኛው የዕለት እንጀራችን ምንድነው ከተባለ ፍቅር ነው። ፍቅር ያው አባቶቻችን ፍቅርን በሁለት አይነት ይተረጉሙታል። እሱን ለእናንተ አይደለ የትኛውን ፍቅር እንደሆነ ፍቅር እግዚአብሔርን እንደሆነ ስለምትረዱልኝ ማለት ነው። ስለዚህ አምስተኛው ይሄ ነው። ስድስተኛው የዕለት እንጀራችን ምንድነው ቢባል ለቁመተ ሥጋ ለመንቀሳቀስ የምንበላው እንጀራ የምንጠጣው ውሃ እንደሚያስፈልግ ሁሉ ለነፍሳችን ደግሞ ምን ያስፈልጋታል? እንደምን አደራችሁ? ያው ብዙ ስለበላችሁ ለመጨመር አቃቅቷቸዋል አይደል? ስጋችሁ ብዙ ስለበላ ለነፍሳችሁ ቦታ ስላልተዋችሁ ለመጨመር አቃቅቷቸዋል አይደል? ስለዚህ ለነፍስ ምግቧ ምንድነው ይላል ቅዱስ ዮሐንስ አፈወርቅ። ምንድነው? ቃለ እግዚአብሔር አይደለም? ለክርስቲያኖች ነው አይደለም? እውነት ነው እኮ ስጋ እህል ውሃ እንደሚያስፈልገው ሁሉ ነፍሳችን ደግሞ ምን ያስፈልጋታል? ቃለ እግዚአብሔር ያስፈልጋታል። ቃለ እግዚአብሔር ያስፈልጋታል። ስለዚህ ስድስተኛው የዕለት እንጀራችን ወይም ደግሞ የዕለት ምግባችን ምንድነው ቢባል ቃለ እግዚአብሔር ነው። ምንድነው አለ? ቃለ እግዚአብሔር። እውነት ነው። ቅዱስ ዮሐንስ አፈወርቅ እንደተናገሩት ስጋ በበላ በጠጣ ጊዜ ነፍስ ምን ትላለች? ትመነምናለች አይደለም እንዴ? አራተኛ ዓመቱማ እችን ታቋታላችሁ አይደለም? አታቋትም? ሰሞኑ ምን ነበር? ስለምንታወቅ ስለተያየን ማለት ነው። ከተማይቱን አጨናንቋት የነበረው ምንድን ነበር? የምንበላው የምንጠጣው አይደል? ነው አይደለም? እውነት ነው እኮ። ታዲያ ለኛ ለክርስቲያኖች የዕለት እንጀራችን ይህ ነው። ለስጋችን የሚያስፈልገን እህል እንጀራና ውሃ አለ። ነገር ግን ከነፍሳችን አብልጠን ስጋችንን ወደን የምንውልበትን ሁላችንም ስለምናውቅ ማለት ነው አይደለም? ለክርስቲያኖች በዛን ሰዓት ታዲያ ነፍስ ምንድን ነው የምትለው? ክርስቲያኖች ነፍስ ምን ትላለች? ትመነምናለች። ነፍስ ምን ትላለች? ታዝናለች። ምክንያቱም ስጋ ተደስቶ ከአቅም በላይ የሆነ እንደው በጣም የሚያሳዝን እኮ ነው። አሁን ለክርስቲያን ጭፈራ ይገባል? ክርስቲያኖች ሲንገሩ እስቲ ማነው ጨፍሮ የጸደቀ? እስቲ ንገሩ። ዘፍኖ የጸደቀ አለ? የለም ማለት ታዲያ ዘፍኖ የጸደቀ ተለለ፣ ጨፍሮ የጸደቀ ተለለ። በምንድን ነው የጸደቁት ብሎ አባቶቻችንን ብንመለከት በምንድን ነው የጸደቁት? በመጾም አይደል? ከሰይጣን ጋር በመታገል አይደል የጸደቁት? አባቶቻችን ተስፋ መንግስተ ሰማያትን ወይም ደግሞ አሁን በገነት የሚኖሩ አባቶቻችን ምን አድርገው ነው ቢባል መልካም ስራ ሰርተው ነው እንጂ ጨፍረው አይደለም። በጭፈራማ ዮሐንስን አንገት ያስቆረጡት እነ ወለተ ሄሮድያዳና እነ ሄሮድስ ምንድነው ሆኑት? ምድር የማን ናት? የእግዚአብሔር ናት አይደል? ናት አይደለችም? የእግዚአብሔር ናት። ከዛ የእግዚአብሔር የሆነችው ምድር ምን አለች? አፏን ከፍታ ውጣቸዋለች። ታዲያ እኛን ለምንድን ነው አፏን ከፍታ ያላወጣችን? እውነት ለመናገር ከተማዋን ሰሞኑን በተለይ አራተኛ ዓመቶች ተመራቂዎች ማለት ነው ጂሲኤስ በእንግሊዘኛው አይጉድ እንደው በጭፈራ የሚታለፍ ሆኖ ነው። አንዳንዴማ ብርሃኑ ነጋ መመረቅ አለበት። እውነት ለመናገር ለምን አትሉኝ?
ከመጣው የተወሰነ 25% ዶርም የሚያጠናለ ለምን ኤግዚት ኤግዛም ስላለበት አይደለም። ኤግዚት ኤግዛም በመጨፈር ይረሳል ክርስቲያኖች ይታለፋል አይታለፍም። የሚታለፈው በምንድን ነው ካላችሁ በእግዚአብሔር ቤት ቆይተን በእግዚአብሔር ቤት ጸንተን እግዚአብሔርን ከጠየቅነው እግዚአብሔርን ከለመነው የማያደርግልን አንዳቸው ነገር የለም። ከዛ ውጭ ግን ጨፍረን እግዚአብሔር የምናልፍ ከሆነ ጨፍረን ገነት የምንገባ ከሆነ መልካም ነበር። ነገር ግን አንገባ። እንዳው የማን አጃቢ ነው የምንሆነው? የማን አጃቢ ነው? የዲያብሎስ። ጌታችን መድኃኒታችን ክርስቶስ በዚህ በሐዋርያው ቅዱስ ጳውሎስ እንደጻፈው ጭፈራ የአጋንንት ስራ ነው አይደለም? የአጋንንት ስራ ነው። እንዳውም ጭፈራን አጋንንት ምን ይሉታል ነው የሚለው? ያደንቁታል። ምን ይሉታል? ያደንቁታል። ምን ስለሆነ? የነሱ ስራቸው ስለሆነ። ስለዚህ ቃለ እግዚአብሔር ከመማር ይልቅ ወደዚህ ወደ ቤቱ ገብቶ ቃለ እግዚአብሔር ከመማር ይልቅ አሁን እውነት ለመናገር እያመማቸው እኮ ነው አይደል? እያመማቸው ውስጣቸው ሰላም አይደለም። ምክንያቱም ትንሽ ዝቅ ቃለ እግዚአብሔር ሰምተዋልና እያመማቸው ህሊናቸውን እየወቀሳቸው እያመማቸው እዛ የሚሄዱ አሉ። እዛ የሚጨፍሩ የጨፈርንም አለን። እውነት ነው የለን አለን። ስለዚህ ውስጣችን እያመመን ቃለ እግዚአብሔርን ውስጣችን እያመመን ከምንጨፍር እዚህ ሰላም በሚገኝበት ቤት ቃለ እግዚአብሔር መማር አዳ ምን ያክል ጥቅም አለው? ክርስቲያኖች ጥቅም አለ የለው? አለ የለው? ሰው ተኝቶ የሚነቃው ማን ስላለ ነው? እግዚአብሔር ስላለ ነው አይደል? ሰው ወርቆ የሚነሳው ማን ስላለ ነው? እግዚአብሔር። ሕፃናት ከዚህ ወርቁ ይሰበራሉ አይሰበሩም? ማን ከነሱ ጋር ስላለ? እግዚአብሔር ከነሱ ጋር ስላለ። ቅዱስ ጊዮርጊስ እንደ ዓመት ተፈጅቶ በተራራ ሁሉ ተበተነ። ማን አስነሳው? እግዚአብሔር። እግዚአብሔር ከኛ ጋር ካለ የሚጎለን የሚሳነው ነገር አለ? ለእግዚአብሔር የሚሳነው ነገር የለም ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረው ማለት ነው። ስለዚህ እኛም ደግሞ በእግዚአብሔር ቤት ጸንተን ለነፍሳችን የሚያስፈልገውን ቃለ እግዚአብሔር ቃለ እግዚአብሔር ከተመገብ ነፍሳችንን ካወፈር ምን አንልም? የሚጎለን አንዳችን የሚያሳፍረን አንዳችን የሚጎልብን ነገር የለም። ሰው እንደው እንበል አልፎ በጭፈራው ዓለም ያሉት አለፉ፣ ጨፍረው አለፉ፣ በተለያየ ነገር ሆኑ እንበል። ነገር ግን ስራን የሚሰጠው ማን ነው? እንደምን ዋላችሁ? ስራን የሚሰጠው ማን ነው? እግዚአብሔር አይደለም? ክርስቲያኖች አይደለም ነው። አንድ ልጅ ይላሉ አባቶቻችን ሲያስተምሩ ተምራ ዲግሪ አላት። ዲግሪ ማለት ነው በአሁኑ ዘመን አይደል? ነው አይደለም? ምክንያቱም ተምሮ እርሻ ነውና አይደል? እውነት ነው። ስለዚህ ዲግሪ አላትና ያንን ዲግሪ ይዛ ስራ ፍለጋ ሄደች። የመጀመሪያ ስራ ሲወጣላት ወይም ስራ ወጥቶ ስትመዘገብ ደሞዙ 500 ብር ነበረች። ስንት ብር? 500 ብር። ከዛ ተፈተነች፣ አላልፋለች። ከዛ እግዚአብሔር እንደው አንተ እኮ እንደው በቃ እኔን አወደኝ አለችና አንጎራጉራ ተመለሰች። ሁለተኛ ሌላ ስራ ወጣ። ሁለተኛ ስራ ሲወጣ አሁንም ተመዘገበችና ሄዳ ልትፈተን ደሞዙ 1000 ብር ነው። አይ ላታሳልፍ ነገር አለችና አሁንም አማራ ተፈተነች። ከዛ በሶስተኛ ስራ ወጣ። ሆነ ደሞዙ 10000 ብር ነው። ከዛ ተፈተነችና ሌሎች አለፉ። ሰው ወደደች። እግዚአብሔር ሆይ ምንኛ እኔን ትጠላኛለህ? ምንኛ እኔን አልፈጠርከኝ ወይስ አልፈጠርከኝም እንዴ? ወይስ ምን በድዬ ነው ብላ በጣም ተማራ አልቅሳ እግዚአብሔርን አማራ ሄደች። በአራተኛ ስራ ወጣና እንጆ አካባቢ ተመዝግባ ላላልክ ነገር ልመዝገብ አልመዝገብ እያለች እያንጎራጎረች ተመዘገበች። ከዛ ተፈተነች። ከዛም አለፈች። ከዛ
ደሞዙ ስንት ብር ነው? 15,000 ብር። ከስንት ብር? ከ5 ብር ወደ 15,000 ብር አሳደጋት። ማን? እንደምን ዋላችሁ? ማን ያሳደጋት? እግዚአብሔር። ዝቅ ካልንበት ከፍ የሚያደርገን ከተዋረድንበት የሚያነሳን ማን ነው ከተባለ እግዚአብሔር ነው። ይህ ደግሞ የሚሆነው በሲኦል ስንኖር ነው ከተባለ በቤቱ ስንኖር። የሚጨፍሩትን እኮ እግዚአብሔር ይጠላቸዋል አይደለም እንዴ? ፍጥረታቱን ቢሆኑ ነገር ግን ያዝንባቸዋል አይደለም? ያዝናል አያዝንም? በሚጨፍሩ በሚደንሱ እግዚአብሔርን በማያመሰግኑ አንደበት የተፈጠረው ለምንድን ነው? ክርስቲያኖች አንደበታቸው የተፈጠረው ለምንድን ነው? ለምስጋና አይደል? ሲጀመር የሰው ልጅ የተፈጠረው ለምንድን ነው? ለምስጋና ተፈጥረ ከዛ በትዕቢት ወረዱ ዲያብሎስ ጋር አብረህ የሚጨፍር ከሆነ ነገም አንተም አንቺም ነገ የዲያብሎስ ወንድም ናችሁ። የማን ወንድም? የዲያብሎስ። ምን የምትል ከሆነ የምትጨፍር ከሆነ ከዛ ደግሞ ቃለ እግዚአብሔር በዚህ ምንማር ከሆነ በየትም ቦታ ቃለ እግዚአብሔር ይነገራልና ቃለ እግዚአብሔር በሚነገርበት ቦታ የምንውል ከሆነ የማን ወንድሞች ነን? የመላእክት አይደል? የሰው ልጆች የመላእክትን እንጀራ ምን አሉ? በሉ የተባለው ለዚህ ማለት ሰው ልጅ የተፈጠረው ለምስጋና ነውና ቃሉን እየሰማ እግዚአብሔር የሚያመሰግን ከሆነ የሰው ልጅ የማንን እንጀራ በላ? የመላእክትን እንጀራ በላ ይባላል። ስለዚህ የመላእክት ወንድሞች እንሆናለን ማለት ነው። ስለዚህ ስድስተኛው የዕለት እንጀራችን ምንድነው ከተባለ ቃለ እግዚአብሔር ነው። ታዲያ ሰው ለምንድን ነው ቃለ እግዚአብሔር የማይማረው ወይም ቃለ እግዚአብሔር የማይሰማው ብንል ምንድነው ምክንያቱ? ምንም ምክንያት የለውም እኮ። አይ እዛ ስሄድ ይቆረቁረኛል፣ አይ እዛ ስሄድ ይደብረኛል። ድበራ ምንድነው? ምንም መልስ የለውም ማለት መደበር ምንድነው? ምንም መልስ የለም። ስለዚህ ቃለ እግዚአብሔርን መተን ስንማር እንደውም አባቶቻችን አንዳንድ ትላልቅ አባቶች በዩኒቨርሲቲ በተለያዩ ቦታ ያለፉ አባቶች እንደሚያስተምሩ በቤተ ክርስቲያን ቆይተው ቃለ እግዚአብሔርን ተምረው እግዚአብሔርን አመስግነው ከዚህ ሂደው ዶርም ላይ ወይም ደግሞ ላይብረሪ ላይ ደብተር ሲገልጡ ያልተጻፈ ሁሉ ያነቡ ነበር። ምን ያላለ ያልተጻፈ ሁሉ ምን ስለሚልላቸው? እግዚአብሔር ስለሚከፍትላቸው። ስለዚህ ዘወትር በእግዚአብሔር ቤት መመላለስ። ለዚህ ነው ቅድም አንደበታችን ጤነኛ እግራችን ጤነኛ መሆን አለበት ያልነው አይደለም? ለክርስቲያኖች ዘወትር ወደ ተመላለስ፣ ወደ እግዚአብሔር ቤት ተመላለስ። ወደ እግዚአብሔር ቤት ተመላለስ፣ እግዚአብሔርን አመስግነን ከዚህ ስንሄድ የከበደውን ሁሉ ብንገልጽ ምንድነው የሚሆነው? ቀላል። ከባዱን መማር ይችላልና ቀላል ማለት አይችልም። እግዚአብሔር ይችላል አይችልም? ይችላል። በዚህ ወደፊት በሚመጣው በዓል በሆሳዕና በዓል ምንድነው አይሁዶች ሕፃናትን ምን አረጓቸው? ዝም በሉ አሏቸው አይደል? ዝም አረጓቸው አይደል? ዝም አረጓቸው። ከዛ ምንድነው ያደረገው? ድንጋዮች ተነስተው እንዳመሰግኑት አይደለም ያደረገው። ስለዚህ የተዋረዱትን ወይም የከበደንን ማቅለል የተዋረድነውን ከፍ ማድረግ ይችልበታልና ስድስተኛው የዕለት እንጀራችን በእግዚአብሔር ቤት መመላለስ። በእግዚአብሔር ቤት ተመላለሰን ቃለ እግዚአብሔር መመገብ ነው። ቃለ እግዚአብሔር መስማት ነው። ምክንያቱም የነፍስ ምግቧ ምንድነውና ቃለ እግዚአብሔር ነውና። ሌላኛው ሰባተኛው ጸሎት ነው። ይቅርታ ስድስተኛው ጸሎት ነው። ምንድን አልኩኝ? ጸሎት ትጸልያላችሁ? የሚጸልይ አለ የለም? አይ ሁላችንም እንጸልያለን ነው አይደል? መልሳችሁ ይሄ ነው አይደል? ነገር ግን የምንጸልየው ጸሎት ልመና ነው ወይስ ጸሎት? ጌታዬ ሆይ ይሄን አድርግልኝ ነው እንጂ ጌታ ሆይ ይሄን ስላደረክልኝ አመሰግናለሁ የሚል አለ? የለም። ጌታ ሆይ ይህንን አድርግልኝ፣ ጌታ ሆይ አሳልፈኝ፣ ጌታ ሆይ መልካሙን ስጠኝ፣ ጌታ ሆይ ለእኔ የሚበጀውን ወደ መልካሙ ምራይ ብለን ልንለምን እንችላለን። ነገር ግን ከልመናና ከምስጋና ማንኛው ነው መጀመሪያ የሚቀርበው? አቤት ምስጋና አይደለም?
ምስጋና። አንድ ሰው ወደ እናንተ ቤት መምጣት ቢፈልግ እናንተ ቤት መግባት ቢፈልግ መጀመሪያ ምን ማድረግ አለበት? በር ማንኳኳት አይደል? ነው። በእናንተ ሀገር የለም። በእኛ ሀገር በር ያንኳኳል። ከዛ ማነው ግባ ይባላል አይደል? ይባላል አይባልም? አረ ይባላል። ምንም ክርስቲያኖች ይባላል አይባልም? ይባላል። ስለዚህ ጸሎት ከእግዚአብሔር ጋር የምታገናኝ ድልድይ፣ ከእግዚአብሔር ጋር የምታገናኝ መሰላል ናት። መሰላልናት መሰላልነታ ደግሞ በምንድን ነው ሲባል መጀመሪያ እግዚአብሔርን አመስግነን ስንጠይቀው የጠየቅነውን ስለሚሰጠን ምን ብለን አመስግነን። ሰው በሰላም ተኝቶ በሰላም እንቅልፍ ወስዶት የሚነሳው ማን ስላለ ነው? እግዚአብሔር ስላለ ነው አይደለም እንዴ? ይሄንን እግዚአብሔር አንተ ስላለ በሰላም ተኝቼ በሰላም ተነሳው ብለን እግዚአብሔር ካላመሰገን አይ እኔ የተነሳሁት በምንድን ነው? በራሴ ስልጣን ነው። ተኝቼ እንቅልፍ ወስዶ የተነሳሁት በራሴ ነው ብንል ይቻላል? ክርስቲያኖች አይቻልም። ምክንያቱም የሁሉ ባለቤት ማን ነው? እግዚአብሔር ነው። ስለዚህ ስድስተኛው የዕለት እንጀራችን ጸሎት ነው። ጸሎት። ሰባተኛው የዕለት እንጀራችን ሰዓት ስለተባለ ንስሐ ነው። ምን አለ? ንስሐ። እውነት ለመናገር እንደው የዕለቱን ወንጌል የተሆነው ሊቃውንት አባቶች በበለጠ ያመሰከሩት አበለጥ ነውና የልደቱን በዓል ስናከብር በምን መልኩ ነው ማክበር ያለብን ቢባል የመጀመሪያው የክርስቶስን ሥጋና ደም እየተቀበልን ነው። ይህን ለማድረግ ደግሞ ምን ይቀርማል? ክርስቲያኖች ንስሐ። ሰው እንደው የሚገርም እኮ ነው የነፍስ ክብረ በዓል ወይም ደግሞ ዓመት በዓሉ ወይም ደግሞ የዛሬው በዓል የምንድን ነው? የነፍስ ነው አይደለም? ነው አይደለም? የነፍስ ነው አይደለም? ታዲያ ለነፍስ የሚሆነውን ስንቅ ትተን ስጋችን ስለጾመ ብለን ለስጋችን ካሳ ስጋ ሌላ ነገር ከምናረግ መቅደም ያለበት የትኛው ነው? የነፍስ ምግብ። የነፍስ ምግብ ደግሞ ምንድነው ከተባለ ቅድም ቃለ እግዚአብሔር ብለናል። የነፍስ ምግብ ምንድነው ከተባለ ሰው ከበደል ሁልጊዜ አይነጻምና ምንድነው? ንስሐ አይደለም? ክርስቲያኖች ዕለት ንስሐ በሚገባ ሰው እግዚአብሔር ምንኛ ደስ ይለዋል አይደለም? በምድር ንስሐ ለሚገባው ደግሞ ለአንድ ኃጥእ መመለስ ከክፋቱ ከበደሉ ከኃጢአቱ መመለስ በሰማይ በመላእክት ዘንድ ታላቅ ደስታ ነው እንደሚል ወንጌል ማለት ነው። ስለዚህ የዕለት እንጀራችን ምንድነው ከተባለ ሰባተኛው ንስሐ ነው። ምክንያቱም ሰው ይበድላል፣ በድሎ በዛው የሚቀር አይደለም። ምክንያቱም ይህን ደግሞ ያስተማረን አዳም ነው። ንስሐን ያስተማረን ማን ነው? አዳም ነው። አዳም በደለ፣ ከዛ ምን አለ? ንስሐ ገባ አይደለም? ንስሐ ገባ። ከዛ ንስሐ ገብቶ ማን ይቅር አለው? እግዚአብሔር ይቅር አለው። የይቅርታው መንገድ ደግሞ መቼ ጀመረ? እንደሆነ አላችሁ። የይቅርታው መንገድ መቼ ጀመረ? ዛሬ። መቼ አልኩ? ዛሬ። ስለዚህ ለእኛም ለይቅርታችን መጀመሪያችን መቼ ነው? ንስሐ ስንገባ አይደለም? ነው አይደለም? ክርስቲያኖች ንስሐ መግባት ስንጀምር የይቅርታችን እግዚአብሔር ይቅር የሚልበትን መንገድ ያመቻችልናል። እንጀምራለን። ከዛም በኋላ እግዚአብሔር ይቅር ካለ ወዴት ነው የምንሄደው? አዳም ይቅር ተባለ አይደለም? ክርስቲያኖች አዳም ይቅር ተብሎ ከበደሉ ከኃጢአቱ ነጽቶ በየት ነበር አዳም የነበረው? በሲኦል። ከሲኦል ወዴት መለሰው? ወደ ገነት አይደለም? እኛ ይቅር ተብለን ንስሐ ገብተን ይቅር ተብለን የምንሄደው ወዴት ነው? ወደ ገነት። ለምን ቢባል ስምንተኛውና አባቶቻችን የሺህ ፍልጥ ማሰሪያው ዲያሽ የሺህ ፍልጥ ማሰሪያው ልድ እንደሚሉት ሁሉ የዚህ ሁሉ ማሰሪያው ንስሐ ገብቶ ሰው ወደ ገነት እንዲገባ የሚያደርገው ምንድነው ቢባል ስምንተኛውና የመጨረሻው ሥጋ ወደሙ። ምን አልኩኝ? ሥጋ ወደሙ። ሰው ንስሐ ገባ፣ ሰው ቃለ እግዚአብሔርን ሰማ፣ ሰው በሰላም ወጣ፣ በሰላም ገባ፣ ሰው ጤነኛ ነው፣
ብንል ሥጋ ወደሙን ካልተቀበለ ግን እግዚአብሔር መንግሥት መውረስ ይችላል? መውረስ ይችላል? አይችልም። ስለዚህ በዚህ በዮሐንስ ወንጌል ምዕራፍ 6 ከቁጥር 56 ላይ ሥጋዬን የበላ ደሜን የጠጣ ምን አለው? የዘላለም ሕይወት አለው። እርሱ ከማን ጋር? ከኔ ጋር ይኖራል። ከማን ጋር ያለው? ከኔ ጋር። ከዛ እኔም ከማን ጋር እኖራለሁ? ከእርሱ ጋር እኖራለሁ። ስለዚህ ከእግዚአብሔር ጋር መኖር ከፈለጋችሁ ቢራ ከምትጠጡ በተለይ ቅድም የተናገሩት እነማን እንደሆናችሁ ስለምታውቁ ማለት ነው። ሌላ ነገር ከምታደርጉ ይልቅ ምን ማድረግ ይቀርማል? ሥጋ ወደሙን መቀበል አይደለም። ክርስቲያኖች የነፍስ በዓል ነው፣ ክብረ ዓመት በዓል ነው፣ ወይም የነፍስ በዓል ነው ካልን በዓል መቅደም ያለበት የትኛው ነው? ከሥጋችንና ከነፍሳችን የትኛው ነው መቅደም ያለበት? የነፍስ ምግብ አይደል? የነፍስ ምግብ ምንድነው? ቃለ እግዚአብሔርና ሥጋ ወደሙ። ስለዚህ አዳም ይቅር ተብሎ ከሲኦል ወደ ገነት እንደተመለሰው ሁሉ እኛም ደግሞ በንስሐ ይቅር ተብለን ሥጋ ወደሙን ተቀብለን ይቅር ተብለን ከየት እንመለሳለን? ከኃጢአታችን፣ ከበደላችን፣ ከክፋታችን። ትናንት ስንጨፍር የነበር ዛሬ ንስሐ ከገባንበት በንስሐ የማይታጠፋለ የማይታጠባለ የማይፋቃለ አለ የለም? የቀላ በምንድን ነው የምትፈቁት? እንደምን ዋላችሁ? እሺ የቀላባችሁ በምንድን ነው የምትፈቁት? ወይም ሲቻርጅ ነው ምናምን የምትሉት በምንድን ነው የምትፋቀው? እንደገና ይፋቃል? ስለዚህ ትናንትና በጨፈርንበት አንደበታችን፣ ትናንትና በዘለልንበት አንደበታችን፣ ትናንትና በሮጥንበት በዘለልንበት እግራችን ዛሬ ወደ ቤተ እግዚአብሔር መተን ከካህናት አባቶቻችን ስር እግራቸው ስር ወርቀን አልቅሰን ንስሐ እንዴት መግባት እንዳለብን ባለፈ ስንማማር ነበርና በዛ ልክ አባቶቻችን ስር አልቅሰን እኔ እኮ ጓደኛ ሳስቶ ነው ሳንን ራሳችን መሳሳታችን አምነንበት ንስሐ ገብተን ክቡር ሥጋውን ቅዱስ ደሙን እንድንቀበል አምላካችን ይፍቀድልን። ስለዚህ በአጠቃላይ የክርስቲያን የዕለት እንጀራው እነዚህ ናቸው። ከዚህ ውጭ ግን ያለው የዕለት እንጀራችን ነው ወይ ብንል አይደለም። ምክንያቱም የጭፈራው፣ ዝላዩ፣ የተለያዩ ነገሮች ለኛ ለክርስቲያኖች እንደውም የኛ ተግባር አይደሉም። እነዚህ የማን ተግባር ናቸው ብለናል? የአጋንንት ሥራ የአጋንንት ተግባር ናቸውና፣ ስለዚህ ከአጋንንት ተግባር ወጥተን ራሳችንን በተቀደሰው ስፍራ እንድናቆም አምላካችን ይፍቀድልን። ሲሳየነ ዘለለ ዕለትነ የዕለት እንጀራችንን ዛሬ ስጠን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።